ሁሉ ጊዜ ነገሮችን እንደማትችሉ የሚነግሯችሁ ሰዎች ካሉ ከነሱ ሰዎች መራቅ ጀምሩ። ከነማን ጋር መዋል ጀምሩ? ግሮዝ ማይንድ ሴት ካላችሁ ነገሮችን እንደምትችሉ የሚነግሯችሁ ቅድም ነግሬያችኋለሁ። ውሏችሁን ጓደኛችሁን መቀየር ስትጀምሩ ብዙ ነገራችሁ ይቀየራል። አንድም ይሄንን የምትቀይሩት ለምንድነው? ብዙ ጊዜ እንደማንችል ብቻ የሚነግሩ ሰዎች ከኛ ጋር ካሉ ከነሱ ጋር ከቀጠልን ህይወታችን እንደነሱ ነው የሚሆነው። ምን መጀመር አለብን? ማጥናት እንችላለን፣ መቀየር እንችላለን፣ መለማመድ እንችላለን። ይሄንን የሚነግሩ ሰዎች ካሉ ከነሱ ጋር መዋል አለ። በፊት የምታደርጉትን ነገር ያደረጋችሁ በፍጹም ለውጥ ማምጣት አትችሉም። በፊት የምታደርጉትን ነገር ማቆም መቻል አለባችሁ። ብዙ ከጓደኛ ጋር የምትውሉ ልጆች ካላችሁ እነዛን ጓደኞች መለየት መጀመር አለባችሁ። ብዙ ጨዋታ የምታበዙ ልጆች ካላችሁ አሁን የጨዋታ ታይም እየቀነሳችሁ ወደ ጥናት ታይሙ መምጣት አለባችሁ። ብዙ ክላስ ውስጥ ሲገቡ ቅድም ብያችኋለሁ፣ ቦታ ከመቀየር ጀምሩ ብያችኋለሁ። ባክ ቤንቸር የሆናችሁ ከኋላ የምትቀመጡ ልጆች ካላችሁ በትምህርታችሁ ጎበዝ መሆን ከፈለጋችሁ ወደፊት መታችሁ ተቀመጡ፣ መቀየር ትችላላችሁ። ፊት ለፊት ስትቀመጡ መረበሽ አትችሉም። ታውቃላችሁ፣ አስተማሪም ያያል፣ ተማሪም ያያል፣ አለቃም ያያል። ስለዚህ ፊት ስትሆኑ መስማት ማስተዋል ምን እንደሚል መስማት ከቻለን ማስተዋል እንችላለን። ማስተዋል ከቻለን ለመፈተን ምንም የሚከብደን ነገር የለም። ስናጠና የሰማነውን ነገር ያስተዋልን ነው የምናጠናው። ስለዚህ ጥሩ ውጤታማ ልጆች መሆን እንችላለን። መቀየር እችላለሁ መስራት እችላለሁ ብለው ያስባሉ።